በረሱል ሰለላሁ ዐለይሂ ወሰለም ዘመን ሰውዳ ቢንት ሰዕለባ የምትባል ሴት ነበረች። ሰውዳ ዘይድ የተባለውን ልጇን አስከትላ ዘመድዬ ጋር ወዳለ ስፍራ ተጓዘች። እናት ልክ የዘመዶቿ ቄ ከመድረሷ ወራሪ ጦር ስፍራውን አጥለቅልቆ ንብረቶችን ከማረከ በኋላ ልጇን በወራሪዎች የምርኮ እጅ ላይ ወደቀ። ከእናቱ ተነጥሎ በወራሪዎች የተማረከው ዘይድ ገና ዕድሜው ከ10 በታች ቢሆንም የምርኮ ወጉ ነውና በማግስቱ የባሪያ መገበያያ ላይ ለሽያጭ ቀረበ። በርካታ ባሪያዎችን ሲገዛ የዋለው አንድ የቁረይሽ ባለሀብትም ዘይድን በ400 ድርሃም ሸምቶ ከተቀሩት ባሪያዎቹ በመቀላቀል ወደ መካ ይዟቸው መጣ። የዚህም ባለሀብት መምጣት የሰማችው የባለቤቱ አክስት ከድጃም የእንኳን ደህና መጣ ምኞቷን ልትገልጽለት ባላባቱ ቤት ብቅ አለች። ባላባቱን ወደ ባሪያዎቹ እያማተረ ልትጠይቀው የመጣችው አክስቱን አክስቴ ከባሪያ የተወሰኑ ባሪያዎችን ገዝቻለሁ፣ የፈለግሽውን መርጠሽ በስጦታ መልኩ ሰጂ አላት። ወደ ባሪያዎቹ ዞራ ፊቶቻቸውን በጥልቀት ማጤን ጀመረች። በመጨረሻም በፊቱ ላይ ብልሃት የሚነበብበትን ዘይድ የተባለውን ብላቴና መርጣ ይዛ ወደ ቤቷ አቀናች። ብዙም ሳትቆይ ይህች እንስት ሙሐመድ ሰለላሁ ዐለይሂ ወሰለም ከተባለ መልካም ስብዕና ካለው ሰው ጋር ትዳር መሰረተች። ለትዳር አጋሯ የምታበረክትለትን የስጦታ አይነት ስታማትር ከቆየች በኋላ ይህ ዘይድ የተባለውን ባሪያዋን ከስጦታዎች ሁሉ የላቀ ሆና በማግኘቷ ለውድ በኋላ ውዱን ባሪያውን ዘይድን በስጦታ መልኩ ያበረከተችለት። ይህ ዕድለኛው ዘይድ በሙሐመድ ሰለላሁ ዐለይሂ ወሰለም እንክብካቤና መልካም ስነ ምግባር ሕይወትን እያጣጣመ ባለበት ሰዓት ዕድለ ቢሷ እናቱ ግን በልጇ መማረክ ሕይወት ሰልችቷት የናፍቆት እንባዋን ዘውትር ታፈሳለች። ልጇን አትፈልገው ነገር የት እንዳለ አታውቅ። ሞቷል ብላ አርማን እንዳታወጣ በሕይወት ይኑር አይኑር አለማወቋ ይበልጥ ህመሟን አባብሶባታል። አባቱም የልጁ ናፍቆት ያዘላቸውን አይኖቹን እያንከራተተ በየሀገሩ ያሉ የባራ ገበያዎችን ዘውትር በመቃኘት ስራዬ ብሎ ይዞታል። ሀገር አቋራጭ ነጋዴዎችን እያጠያየቀ ውሎውን በጎዳናዎች ላይ ያደረገው የዘይድ አባት ልብን በሚነኩ ግጥሞች ስለ ዘይድ ሲያዜም ይውላል። ስለ ዘይድ አለቀስኩ፣ እንዴት ይሁን ልጄ፣ ይሄው ነው ልጠብቅ ወይ ተቀደምኩ አርፍጄ? ወላሂ አላወቅኩም፣ እስቲ ልጠይቅ፣ ሜዳ ነው ተራራው እንዲህ ከኔ ያራቀ? ፀሐይ ከጎህ ስትቀድ ትዝ ትለኛለ፣ ጀንበሯ ስርቅም ትናፍቀኛለ። የምድርን ገጽታ ሳስስ እኖራለሁ፣ ግመሌ ብትደክምም መቼ እኔ እደክማለሁ? እንዲሁ እኖራለሁ የውሰደኝ ሞት፣ ሰው ሁሉ ይሞታል ቢያታለው ሕይወት። ጊዜው የሐጅ ስነ ስርዓት እንደመሆኑ መጠን ከተለያዩ ሀገራት የሐጅ ተጓዦች መካ ሞልተዋል። ንግዱ፣ የአማልክት ሽለላው፣ የግጥም ውድድሩ ተደማምረው የመካን ከተማ አሟሙቋታል። ከተለያዩ ሀገራት ወደ መካ ከከተሙ ነጋዴዎች መካከል የዘይድ ጎሳዎች ይገኙበት ነበር እና በከዓብ ዙሪያ ጣፍ በማድረግ ላይ ሳሉ ድንገት ለረጅም ጊዜ ከጠፋባቸው ዘይድ ጋር ፊት ለፊት ተገጣጠሙ። አወቁትም፣ እሱም አልረሳቸውም ነበር። ስለ ሁኔታዎች ተጠያይቀው መረጃዎችን ከተቀባበሉ በኋላ የሐጅ ስነ ስርዓቱ ሲጠናቀቅ የዘይድ ጎሳዎች መካን ለቀው ወደ ሀገራቸው ተመለሱ። ልጁን ለዘመናት ሲያፈላልግ የከረመው አባት የልጁ ፍንጭ ከወደ መካ እንደሚገኝ ሲሰማ ለልጁ ነፃ መውጫ የሚሆን ንብረቶችን ጭኖ ወንድሙን አስከትሎ ግልቢያ ወደ መካ ጀመረ። የልጅ ናፍቆት አንጀታቸውን የበላቸው ሁለቱ ጋላቢዎች ልክ መካ እንደደረሱ አዋራ ከራሳቸው ላይ ሳያራግፉ ወደ ልጃቸው መገኛ መሐመድ ቤት አቀኑ። ሁለቱም የሙሐመድ ሰለላሁ ዐለይሂ ወሰለም ቤት ከደረሱ በኋላ ገብተው ፊት ለፊታቸው ላይ ቆመው አንተ የአብዱል ሙጠሊብ ልጅ ሆይ፣ እናንተ የአላህ ወዳጆች፣ ለማኝ የምትረዱ፣ የተራበ የምትመግቡ፣ የተቸገረ የምታነሱ ናችሁ።
እናንተ ዘንድ የሚገኘውን ልጃችንን ፍለጋ በቂውን ክፍያ ይዘን መጥተናል። እባክህ እዘንልኝ፣ በፈለግከው ምንካስ በማለት ተማጸኗቸው። ረሱልም ሰለላሁ ዐለይሂ ወሰለም ስለ የትኛው ልጃችሁ ነው የምትናገሩት በማለት ጠየቋቸው። ወላጆቹም ስለ ባሪያ ዘይድ ነው አሉ። አዛኙ ነቢያችንም ሰለላሁ ዐለይሂ ወሰለም ከካሳ የተሻለ የሚያስማማ መፍትሄ አለ አሏቸው። ወላጆቹም ምን ይሁን በማለት ጠየቁ። ረሱልም ሰለላሁ ዐለይሂ ወሰለም ልጃችሁን እጠራላችሁና ከኔና ከናንተ ታማርጡታላችሁ። እናንተን ከመረጠ ያለ ካሳ ተወስዱታላችሁ፣ እኔን ከመረጠ ግን የመረጠኝን ሰው አሳልፌ አልሰጣችሁም አሏቸው። የረሱል ደግነት የገረማቸው ወላጆቹም ምንኛ ያማረ ፍትሃዊ ሰው ጋር ነው የመጣነው ይሉ ጀመር። ይህን ጊዜ ረሱል ሰለላሁ ዐለይሂ ወሰለም ዘይድን ካለበት አስጠርተው በማቅረብ እነዚህን ሰዎች ታውቃቸዋለህ በማለት ጠየቁት። ዘይድን በሙሉ እርግጠኝነት ይህ አባቴ አረሳ ነው፣ ይህ ደግሞ አጎቴ ከአብ ነው አለ። እዚያው ባሉበት ረሱል ሰለላሁ ዐለይሂ ወሰለም አሁን ላማርጥ ነው፣ ከፈለግ ከወላጆች ጋር ሂድ፣ እኔን ከመረጥክ ከኔ ጋር ኑር በማለት ሁለት ከባባድ ምርጫ ሰጡት። ልጁም ያለ ምንም ማቅማማት ከአንተ ጋር እሆናለሁ አለ። ይህን ሲሰማ ግራ የተጋባው አባትም ምን ነካ ዘይድ? ከእናትና ከአባት ይልቅ ባርነትን ትመርጣለህን? አለው። ልጁ ዘይድ አባቴ ሆይ እኔ ከዚህ ሰውዬ ከሙሐመድ የሆነን ነገር ይታየኛል፣ መቼም ልለዩ አልፈልግም አለ። ይህን ትልቅ ፍቅር ከዘይድ የተመለከቱት ረሱል ሰለላሁ ዐለይሂ ወሰለም የዘይድን እጅ ይዘው ወደ ካዕባ በመሄድ አንድ ድንጋይ ላይ ወጥተው ለተሰበሰበው ሕዝብ እንዲህ አሉ። የቁረይሽ ጎሳዎች ሆይ ይህ ልጄ ነው፣ ይወርሰኛል፣ አወርሰዋለሁም በማለት ተናገሩ። በረሱል ንግግር እጅግ የተደሰቱት የዘይድ ወላጆችም ልባቸውን አንድ አድርገው ልጃቸውን አስተማማኝ አሳዳጊ ጋር ትተው ወደ መጡበት ተመለሱ። ከዛ ጊዜ አንስቶ ዘይድ ኢብኑ ሙሐመድ በመባል ለረጅም ጊዜ ከተጠራ በኋላ ረሱል ሰለላሁ ዐለይሂ ወሰለም የነብይነት ማዕረግ ሲሰጣቸው በአባቱ ስም መጠራት ጀመረ። ያኔ ዘይድ ረሱልን ሰለላሁ ዐለይሂ ወሰለም ከወላጆቹና ከቄው አስበልጦ ሲመርጥ የመረጠው ሰው የፍጥረት ሁሉ ቁንጮና የነብያት አለቃ መሆኑን አላወቀም ነበር። ዘይድ ረሱልን ሰለላሁ ዐለይሂ ወሰለም በወላጅነት ሲመርጥ የሰማያት ግዛት በምድር ላይ ቅርንጫፉን ተከትሎ ምድርን በፍትህ እንደሚሞላትና የዚያ ግዛት መሪ ሙሐመድ ሰለላሁ ዐለይሂ ወሰለም መሆኑን አላወቀም ነበር። ይህ ሁሉ ሐሳብ ለቅጽበትም ቢሆን በዘይድ ምናብ ሁሉ ብሎ አያውቅም። የረሱል ስነ ምግባር ማርኮት ተሳስሮ ቁጭ አለ እንጂ። ረሱል ሰለላሁ ዐለይሂ ወሰለም እና ዘይድ የአባትና ልጅነት ውላቸውን ይፋ ካደረጉ ብዙም ሳይቆይ ነበር ረሱል ሰለላሁ ዐለይሂ ወሰለም የነብይነት ማዕረግ የተሰጡት። ይህ ክስተት ጥሩ አጋጣሚ የፈጠረለት ዘይድም የእስልምና ጀንበር ገና ብቅ ከማለቷ ከቀደምት ምዕመናን ተርታ ለመሰለፍ ቻለ። ዘይድ ረሱል ሰለላሁ ዐለይሂ ወሰለም ከወላጆቹ አስበልጦ እንደሚወዳቸው ሁላ ረሱልም ሰለላሁ ዐለይሂ ወሰለም ዘይድን ከቤተሰባቸው ቀላቅለው ሲርቅባቸው ይናፍቋቸዋል። ሲያገኙትም ደስታቸው ወደር የሌለው ነበር። የአላህ ሰላትና ሰላም ታዛኙ ነቢያችን ላይ ይስፈን። አላህ በጀነት የሳቸው ጎረቤት ያድርገን። አላህ የሳቸውን ሸፋዓ ይስጠን። اللهم صل وسلم على نبينا وحبيبنا محمد